ሌላ ባል ሳያገቡ በራሳቸው ላይ 4 ወር ከ10 ቀን የዒዳ ጊዜ ይጠብቃሉ አሉ። ገብታችኋል? 4 ወር ከ10 ቀን። በእነዚህ በ4 ወር ከ10 ቀናት ድረስ ማግባት አይቻልም። ያ ነው። ከነዚህ ጋር በተያያዘ ነገር ከ4 ወር ከ10 ቀኑ ጋር 5 ነገራቶች አሉ። الحداد ይባላሉ እነሱ። አንደኛ ምንድነው? እነዚህን 4 ወር ከ10 ቀን በዚያ ባሏ አስቀምጦባት በሞተበት ቤት ታሳልፋቸዋለች። የራሱ ቤት ሰርቷላት ከሆነ በዚያው፣ ካልሆነ ደግሞ ተከራይቶም ከሆነ በዚያ ታሳልፋቸዋለች ማለት ነው። እሺ መውጣት አትችልም ወይ? መውጣት ትችላለች። አስፈላጊ ለሆኑ ነገራቶች መውጣት ትችላለች፣ ችግር የለም። ለምሳሌ ሕክምና ብትፈልግ፣ ፍርድ ቤት ብትፈልግ፣ አስፈላጊ የሆኑ ነገራቶች መውጣት ትችላለች። ምግብ ልትገዛ ከሆነ የሚገዛላት ሰው ከሌለ መውጣት ትችላለች። እና ለ4 ወር ከ10 ቀን በዚያ ተሳልፋቸዋለች። ሁለተኛው ነገር ምንድነው? ለ4 ወር ከ10 ቀን በእነዚህ ጊዜያቶች የተጋነኑ ልብሶችን አለመልበስ፣ ቀለል ያሉ ልብሶችን መልበስ እንጂ አንድ ልብስ ብቻ ትልበስ የሚል የለም። ወይም ጥቁር ከለር፣ ቀይ ምናምን የፈለገችውን ከለር መልበስ ትችላለች። የፈለገችውን ያክል 100 ልብስ መልበስ ትችላለች። ግን ምንድነው ቀለል ያሉ ልብሶችን ትልበስ በእነዚህ ጊዜያቶች። ምክንያቱ ለምንድን ነው ወደሚለው መጨረሻ ላይ እንመጣለን። ሶስተኛ ነገር የምትጠብቀው ነገር ምንድነው? ጌጣጌጦች በእነዚህ ጊዜ አይለበሱም። ወርቅ፣ ብር፣ ዳይመንድ፣ ኦፓል፣ ማንኛውም ሰውነት ላይ የሚለበሱ ጌጣጌጦች ይውለቁ። ከጆሮም ላይ፣ ከጣትም ላይ፣ ከእጅም ላይ፣ ከእግርም ላይ፣ ከአፍንጫም ላይ፣ ከአንገትም ላይ፣ ከየትኛውም ቦታዎች። ሶስት አራተኛ ብኹር፣ ጭሳጭሶች ምናምን አይነት ነገራቶች። እነዚህ ነገራቶችም አያስፈልጉም። ነገር ግን የሚያስፈልግበት ጊዜ አለ። ለምሳሌ የወር አበባ ላይ በምትሆን ጊዜ በዛኔ ትችላለች ወይ? አዎ ትችላለች። ትጠቀማቸው ጠረኗን ለመጠበቅ ስትል የዛኔ ፏ ብትን ትላለች፣ ችግር የለውም። ሌላው ከእንደዚህ ጋር በተያያዘ ኩልና ልክ እንዲሁ ደግሞ አጠቃላይ የሰውነት ላይ ኮስሞቲክስ ነገራቶች፣ ምክያጆች እነዚህ አይቻሉም። ታቸዋል እነዚህ አይቻሉም። ለምንድን ነው እነዚህ ሁሉ ጌጣጌጦች፣ መዋቦች ምናምን በአጠቃላይ ውበትን በተያያዘ ነገር የተከለከሉ ከተባለ በእነዚህ በ4 ወር ከ10 ቀን ጊዜያት የዒዳ ጊዜ ስለሆነ ማግባት አይቻልም። በዚያን ጊዜ ወደ ጋብቻ ሊጋብዛት የሚችሉ መዋቢያ ነገራቶችን ሁሉ እንድትተዋቸው ነው ዘንድ ነው። ከዚያ በኋላ ትችላለች ወይ? የፈለገችው ወርቋንም ምናምን ፏ ብትነዋ ትችላለች፣ ችግር የለውም። ይህን ይመስላል።